ሰበር ዜና ከሌሊቱ የተገኘ በመካከለኛው ምስራቅ ከባድ ጦርነት ተከስቷል። ሪፖርቶች እንደሚያሳዩ ኢራን በተደጋጋሚ የሚያሳይ ጥቃቶችን ጀምራለች። ይህ ጥቃት በኳታርና በዩኤኢ አካባቢ ከፍተኛ ፍርሃትን አስከትሏል። ከአካባቢው የሚወጡ መረጃዎች በከተሞች ውስጥ የሚነሱ ፍንዳታዎችን እና የአየር ጥቃቶችን ያሳያሉ። ሰዎች ከቤታቸው መውጣት ጀምረዋል። አንዳንዶች ወደ ደህንነት ቦታውም እየሸሹ ነው እየተባለ ይገኛል። ውድ የቻናላችን ቤተሰቦች አዳዲስና ትኩስ መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑን እንጠይቃለን። የጦርነቱ ክብደት በእጅጉ እየጨመረ ነው። ኢራን በኳታር የሚያሳይ ጥቃቶችን በተከታታይ መንገድ መፈጸሟን ቀጥላለች። በዚህ ጥቃት የተነሳ በኳታር ከተሞች ውስጥ የአየር ማስጠንቀቂያ ስርዓቶችን ተነስተዋል። የከተማ ነዋሪዎች ወደ መጠለያ ቦታዎች እንዲገቡ መመሪያዎች ተሰጥተዋል። በአንዳንድ አካባቢዎች የኤሌክትሪክና የመገናኛ አገልግሎት ለጊዜው ተቋርጧል ተብሏል። ይህ ሁኔታ የነዋሪዎች ፍርሃት እጅግ እንዲጨምርም አድርጓል። በዩኤኢ ውስጥም ተመሳሳይ ሁኔታ እየታየ ነው። ከተሞች ላይ የተከሰቱ ፍንዳታዎች ከፍተኛ ውድመትን አስከትሏል እየተባለ ይገኛሉ። አንዳንድ ህንፃዎች በከፍተኛ ሁኔታ ተጎድተዋል፣ ሌሎች ግን ሙሉ በሙሉ ፈርሷል። የእሳትና የጭስ ምልክቶች ከሩቅ እንኳን የሚታዩ ናቸው። የአየር ኃይሎች የመከላከያ ስርዓቶች ሙሉ በሙሉ እየሰሩ ነው። ከዓለም አቀፍ ደረጃ ብዙ አገሮች ይህንን ሁኔታ በቅርብ እየተከታተሉም ይገኛሉ። አንዳንድ መንግስታት ዜጎቻቸው ከክልሉ እንዲወጡ ማስጠንቀቂያም ሰጥቷል። በዚህ ጊዜ የዓለም አቀፍ ድርጅቶች ጥሪ ማድረግ ግጭቱ እንዲቆም እየጠየቁም ይገኛሉ። ነገር ግን እስካሁን ግጭቱ ወደ መቀነስ አልተመለከተም። እንደ ተናጋሪው ተጨማሪ ጥቃቶች ሊከተሉ ይችላሉም እየተባለ ይገኛል። የቀጣይ መረጃዎች እንደሚያሳዩትም ይህ ግጭት አንድ ቦታ ላይ ብቻ የተወሰነ አይደለም፣ ከፍ ብሎ ወደ ክልል አቀፍ ችግር መቀየሩ እያሳየ ነው። በመካከለኛው ምስራቅ ያሉ ሀገሮች ብዙዎች የደህንነት ሁኔታቸውን እያጠናከሩ ናቸው። አንዳንዶችም የአየር ክልላቸው ለጊዜ መዝጋትን ጀምረዋል። ይህ ሁኔታ በአየር መጓጓዝ ላይ ትልቅ ተጽዕኖ አሳድረዋል እየተባለም ይገኛል። ብዙ ተጓዦች በኤርፖርት ውስጥ ተዘግተው እየጠበቁ ናቸው። በኢኮኖሚ ደረጃ ሁኔታው መለወጥ ጀምረዋል። በተለይ የነዳጅ ዋጋ በዓለም አቀፍ ገበያ ላይ መጨመሩም ጀምረዋል። ይህም በቀጣይ ወራት የኑሮ ውድነት እንዲጨምር የሚያመለክት ምልክት ነው። በዚህ ጊዜ የዲፕሎማሲያዊ እንቅስቃሴ በፍጥነት እየተካሄዱ ነው። ትላልቅ ሀገሮች እርስ በርሳቸው እየተነጋገሩ ናቸው። ግጭቱም እንዳይስፋፋ መፍትሄ ለማግኘት እየሞከሩ ነው። ነገር ግን በመሬት ላይ ያለው ሁኔታ እስካሁን አልተሻሻለም። በከተሞች ውስጥ ፍርሃት እየጨመረ ነው። ሰዎችም የሚመጣውን ቀን በጭንቀት እየጠበቁ ነው። አንዳንድ ቤተሰቦች ከቤታቸው መውጣት ጀምረዋል። ሌሎች ግን ከቦታቸው መንቀሳቀስ እንኳን አልቻሉም። የሰብአዊ ሁኔታም በቀላሉ የሚታይ ለውጥ እያጋጠመው ነው። ሆስፒታሎች በጭንቀት ላይ ናቸው። እርዳታ የሚፈልጉ ሰዎችም በቁጥር እየጨመሩ ነው። ከሁሉም በላይ የሚያስጨንቀው ጉዳይ ግጭቱ ከቀጠለ ወደ ትልቅ ክልል የጦርነት መስፋፋቱ ነው። እንግዲህ እስካሁን የተከሰተው ሁሉ በአንድ ላይ ሲመለከት ሁኔታው ቀላል እንደማይሆን ግልጽ ሆኗል። በሌሊቱ የተጀመረው ግጭት ብቻ አንድ ጊዜ ክስተት አይመስልም። ከዚያ በኋላ የተከተለው ምላሽና ተከታታይ እርምጃዎች ሁኔታውን ይበልጥ አስጨንቆታል። አሁን ያለው ግጭት በአንድ ቦታ ላይ የተገደበ ብቻ አይደለም። በክልል ውስጥ ያሉ ብዙ ሀገሮች ላይ የተጽዕኖ ምልክቶች እየታዩ ነው። ሰዎች በቀን ተወላጅ ህይወታቸውን መቀጠል እየቸገራቸው ነው። በከተሞች ውስጥ ያለው ፍርሃት ከቀን ወደ ቀን እየጨመረ ነው። በተለይ የአየር ጥቃቶች የሚመጡበት እድል ስለሚኖር ሰዎች ሁልጊዜ በጥንቃቄ መኖር ጀምረዋል። አንዳንዶች ቤታቸውን ትተው መውጣት ጀምረዋል። ሌሎች ግን ምን እንደሚሆን ሳይታወቅ በጭንቀት ውስጥ ቆይተዋል። በአንድ በኩል የመከላከያ ኃይሎችና የጦር አዘጋጆች በሙሉ ዝግጁነት ላይ ሲሆኑ፣ በሌላ በኩል የዲፕሎማሲ ጥረቶች እየጨመሩ ነው። ብዙ ሀገሮች ጭንቀቱ እንዳይበዛ ለመከላከል እየሞከሩ ነው። ነገር ግን በመሬት ላይ የሚታየው ሁኔታ እስካሁን በግልጽ መልኩ አልተቀነሰም። ይህ ጉዳይ ብቻ የክልሉ ጉዳይ አይደለም። በኢኮኖሚ ዘርፍም ትልቅ ተጽዕኖ እየፈጠረ ነው። የነዳጅ ዋጋ መጨመር ጀምሯል። ይህም በዓለም ዙሪያ የኑሮ ዋጋ ላይ ተጽዕኖ ሊያመጣ ይችላል። በዚህ የተነሳ ሀገሮች ሁኔታውን በቅርብ እየተከታተሉ ነው። በመጨረሻ ሰዎች የሚጠይቁት አንድ ጥያቄ ብቻ ነው። ይህ ሁኔታ መቼ ይቆማል? ግን እስካሁን የተሰጠ ግልጽ መልስ የለም። ስለዚህ ቀጣይ ቀናት እጅግ ወሳኝ ይሆናሉ። እኛም ሁሉን አዳዲስ መረጃዎች በቅርብ እንከታተላለን። ከኛ ጋር ቆዩ። እናመሰግናለን።